በክልሉ እየተካሄደ ያለውን ጦርነትና የግዳጅ ወታደራዊ አፈሳ ተከትሎ ለከፋ ችግርና ሰቆቃ ተዳርገናል ሲሉ የቀን ሰራተኞች ተናገሩ። ወደ ተለያዩ አካባቢዎች በመንቀሳቀስ የቀን ስራ በመስራት ቤተሰቦቻቸውንና ራሳቸውን ያስተዳድሩ የነበሩ የቀን ሰራተኞች ለከፋ ችግር መዳረጋቸውን ለሚዲያችን ተናግረዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በሰሜን ጎንደር የአገዛዙ ወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት በጠላት ኃይል ላይ ከባድ ጉዳት ደርሷል። የፋኖ ኃይሎች ወደ ቦታው ዘልቀው በመግባት በፈጸሙት የተጠና ድንገተኛ ጥቃት ከ40 በላይ የብልጽግና ወታደሮች ሙትና ቁስለኛ የተደረጉ ሲሆን ሕይወታቸውን ለማትረፍ ከካምፑ በመውጣት እግሬ አውጭኝ የተበተኑት በርካቶች ናቸው ተብሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ ወታደራዊ አመራሮች ከመደበኛ ውጊያዎች ባሻገር ግዳጆችን እየፈጸመ ለሚገኘው ለንስር ሻለቃ የማበረታቻ ሽልማት አበርክተዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ግንቦት 14 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በክልሉ እየተካሄደ ያለውን ጦርነትና የግዳጅ ወታደራዊ አፈሳ ተከትሎ ለከፋ ችግርና ሰቆቃ ተዳርገናል ሲሉ የቀን ሰራተኞች ተናገሩ። ወደ ተለያዩ አካባቢዎች በመንቀሳቀስ የቀን ስራ በመስራት ቤተሰቦቻቸውንና ራሳቸውን ያስተዳድሩ የነበሩ የቀን ሰራተኞች በአማራ ሕዝብ ላይ የታወጀው ጦርነት ከተጀመረ ጀምሮ ስራ መስራት ባለመቻላቸው ለከፋ ችግር መዳረጋቸውን ለሚዲያችን ተናግረዋል። አብዛኛው የቀን ሰራተኛ በሐሰት ውንጀላዎች ከፊሉ በየማጎሪያ ቤቱ ታስሮ የሚገኝ ሲሆን ከፊሉ ደግሞ በግዳጅ ታፍሶ ወደ ወታደራዊ ማሰልጠኛ ሂደዋል ሲሉ የገለጹት የቀን ሰራተኞቹ እኛም እንኳን ሰርተን ልንገባ ካሁን ያገዛዙ ወታደሮች ያዙን እያልን በሰቀቀን መዋል ማደር ከጀመርን ሰነባብተናል ብለዋል። አሸባሪው የአብይ አህመድ አገዛዝ በተለይም በዝቅተኛ የኑሮ ደረጃ ያሉ ሰርቶ አደር ንጹሃኖችን በመብራት በመፈለግ ወደ እስር ቤትና የግዳጅ ወታደራዊ ማሰልጠኛ እያጋዘ ነው ሲሉም ጨምረዋል። የብልጽግና አገዛዝ በክልሉ ወረራ ከፈጸመ ጊዜ ጀምሮ የተጀመሩ ህንፃዎችና የተለያዩ የድርጅት ባለቤቶች ስራቸውን ማቆማቸው የተገለጸ ሲሆን የክልሉ ዋና መቀመጫ የሆነችውን ባህር ዳር ከተማን ጨምሮ በተለያዩ የወረዳ ከተሞች የተጀመሩ ህንፃዎች ያገዛዙ ወታደሮች ምሽግ ሆነዋል ተብሏል። በዚህም የድርጅት ባለቤቶችና ባለሀብቶች ስራቸውን በማቆማቸው እንዲሁም አገዛዙ በሚፈጽመው አፈና ምክንያት በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች ለከፋ ችግር ከነቤተሰቦቻቸው መዳረጋቸው ነው የተነገረው። የአብይ አህመድ አገዛዝ የአማራን ህዝብ እየተዋጋው ያለው በአፈሙዝ ብቻ ሳይሆን በረሃብና በተለያዩ መንገዶች ነው። በሰሜን ጎንደር የአገዛዙ ወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት በጠላት ኃይል ላይ ከባድ ጉዳት ደርሷል። የፋኖ ኃይሎች ወደ ቦታው ዘልቀው በመግባት በፈጸሙት የተጠና ድንገተኛ ጥቃት ከ40 በላይ የብልጽግና ወታደሮች ሙትና ቁስለኛ የተደረጉ ሲሆን ሕይወታቸውን ለማትረፍ ከካምፑ በመውጣት እግሬ አውጭኝ የተበተኑት በርካቶች ናቸው ተብሏል። ወታደራዊ ካምፑን ዋና መቀመጫ በማድረግ ወደ ተለያዩ የገጠር ቀበሌዎች በመግባት ባልታጠቀው የአማራ ማህበረሰብ ላይ መጠነ ሰፊ ጥቃቶችን እየፈጸመ የሚገኘው የብልጽግና ሰራዊት ፋኖ በሰነዘረበት ማጥቃት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል ተብሏል። ጥቃቱን የፈጸሙት የፋኖ ኃይሎች አብይ አህመድ ቅጥረኛ ሰራዊትን ሙትና ቁስለኛ በማድረግ በርካታ የነፍስ ወከፍ መሳሪያዎችን ይዘው ወደ ቦታቸው ተመልሰዋል። ጎንደር የምዕራብ ቀጠናዎችን ጨምሮ ሰፊ ቀጠናዎችን የሸፈነ የደፈጣና መደበኛ ውጊያዎች እየተካሄደ የሚገኝ ሲሆን በዚህም የብልጽግና አገልጋይ ሰራዊት ከባድ ሽንፈት እያስተናገደ እንደሚገኝ ይነገራል። በተለይም ምዕራብ ጎንደር የሱዳንን ኮሪደር ለመቆጣጠር በሚል ከሌሎች ቀጠናዎች በመሰባሰብ ወደ መተማና አካባቢዋ በመግባት ፋኖን አጸዳለሁ በሚል የሞት ሽረት ትግል እያደረገ የሚገኝ ቢሆንም ውጤት ማምጣት ሳይችል ቀርቷል። አዲስ ምልምል ወታደሮችን ሳይቀር በስፋት በማስገባት በፋኖ የተያዙ ቀጠናዎችን ሙሉ ለሙሉ ለመቆጣጠር ደፋ ቀና የሚለው ያገዛዙ ኃይል በየቀኑ እየተደመሰሰና ቁስለኛ እየሆነ ቀጥሏል። ፋኖ የያዛቸውን ቀጠናዎች በማስከበር ጠላትን ስቦ የመምታትና የማስከዳት ዘመቻዎችን አጠናክሮ ቀጥሏል። በተያያዘ ከጎንደር ሳንወጣ ጠገዴ ቅራቅር እየተባለ በሚጠራው አካባቢ ለወታደራዊ አሰሳ በሚል ከሰፈረበት ወታደራዊ ካምፕ ተነስቶ ወደ ንጹሃን መንደሮች የገባው የብልጽግና ጨፍጫፊ ሰራዊት ህጻናትን ጨምሮ ከ11 በላይ ንጹሃኖችን በጅምላ መግደሉ ተሰምቷል። በግንባር ተደጋጋሚ ሽንፈት ሲያስተናግድ የቆየው ሰራዊቱ ወዳልታጠቀው የማህበረሰብ ክፍል በመግባት በፋኖ የደረሰበትን ኪሳራ ለማካካስ
ምንም አይነት የፋኖ እንቅስቃሴ በሌለበት በንጹሃኖች ላይ የግፍ ግድያ ፈጽሟል። የብልጽግና ሰራዊት ከ11 በላይ ጨዋታ ላይ የነበሩ ታዳጊዎችንና መንገድ ላይ ያገኛቸውን ንጹሃኖች በግፍ በመግደል በፋኖ ላይ እርምጃ ወስደናል የሚል ሪፖርት ማቅረቡም ታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ ወታደራዊ አመራሮች ከመደበኛ ውጊያዎች ባሻገር ግዳጆችን እየፈጸመ ለሚገኘው ለንስር ሻለቃ የማበረታቻ ሽልማት አበርክተዋል። ግዳጆችን በአግባቡ ተወጥቷል ለተባለው የእዙ ተወርዋሪ ንስር ሻለቃ በትናንትናው ዕለት የድሽቃ ሽልማት አበርክተዋል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ነጻ ባወጣቸው ቀጠናዎች ሁሉ በመንቀሳቀስ ህዝባዊ ውይይቶችን አጠናክሮ ቀጥሏል። በትናንትናው ዕለት ግንቦት 13 2017 ዓ.ም ሸዋ ጠቅላይ ግዛት እዝ ከሸዋሮቢት በቅርብ ርቀት በምትገኝ ቆቦ ከተማ የአካባቢው ማህበረሰብ የተሳተፈበት ህዝባዊ ውይይት አካሂደዋል። የብልጽግና ስርዓት በአማራ ህዝብ ላይ እያደረሰው ባለው ዘርፈ ብዙ ችግር ላይ ውይይቶች የተደረጉ ሲሆን ይህ ስርዓት ካልተወገደ የአማራ ህዝብ ለከፋ ችግር እንደሚጋለጥም ተገልጿል። በመርሃ ግብሩ ላይ የተገኙት የአካባቢው ነዋሪዎች ስርዓቱን ለመታገል ቁርጠኛ መሆናቸውንም አስታውቀዋል። የስርዓቱ ወታደሮች በመሸጉባቸው ከተሞች ዝርፊያ፣ ግድያና የአስገድዶ መድፈር ወንጀሎች በመቀጠላቸው ማህበረሰቡ በከፍተኛ ፍርሃት ውስጥ እንደሚገኝም ተመላክቷል። በተጨማሪም የብልጽግና ወታደሮች ከአሽከርካሪዎችና ባለሀብቶች አስገድደው ገንዘብ እንደሚቀበሉ እንዲሁም ምንም አይነት ወንጀል ያልሰሩ ሰዎችን በማሰር ለማስለቀቂያ ከፍተኛ ገንዘብ እየጠየቁ ስለመሆናቸውም ተነስተዋል። ከክልሉ ዋና መቀመጫ ከሆነችው ባህር ዳር ከተማ በቅርብ ርቀት በምትገኘው ዳጊ በምትባል ከተማ ዙሪያ በተደረገ ውጊያ ወታደራዊ አመራሮችን ጨምሮ በርካታ የብልጽግና ወታደሮች ሙትና ቁስለኛ መሆናቸው ተሰምቷል። በአካባቢው የሚንቀሳቀሰው የፋኖ ኃይል ጠላት ወደ መሸገበት አካባቢ ዘልቀው በመግባት በብልጽግና ሰራዊት ላይ የተቀናጀ ማጥቃት በማድረግ በሰራዊቱ ላይ እርምጃ ወስደዋል። በዚህ የተናበበ የማጥቃት ዘመቻ ያገዛዙ ወታደራዊ አመራሮችን ጨምሮ በርካታ የአብይ አህመድ አገልጋይ ወታደሮች ሙትና ቁስለኛ ሆነዋል። በተመሳሳይ ደቡብ ጎንደር ጋይንት መኳቢያ እየተባለ በሚጠራው አካባቢ ዛሬ በተደረገ የደፈጣ ጥቃት 13 የሚደርሱ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በዚህ ጥቃት ጉዳት ያስተናገደው ሰራዊቱ ቁስለኛውን ወደ ንፋስ መውጫ ሆስፒታል መላኩም ተመላክቷል። ድንገተኛ ጥቃቱን የፈጸሙት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች ስለመሆናቸውም ተጠቁሟል። ወሎ መካነ ሰላም የገባው የብልጽግና ሰራዊት እድሜያቸው ያልደረሱ ታዳጊ ልጃገረዶችን ጨምሮ ሴቶችን እየደፈረ ስለመሆኑ ተገለጸ። በከተማዋ የሚንቀሳቀሰው ሰራዊቱ ታዳጊዎችን ጨምሮ ሴቶችን በማን አለብኝነት አፍኖ በመውሰድ ያስገድዶ መድፈር ወንጀሎችን እየፈጸመ እንደሚገኝ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ቤት ለቤት በመዞር ጭምር ዘረፋ የሚፈጽመው የብልጽግና ሰራዊት የግለሰብ ንብረቶችን ከመዝረፍ ባሻገር ያስገድዶ መድፈር ወንጀሎችን እየፈጸመ እንደሚገኝ ተገልጿል። ይህ በእንዲህ እንዳለ የብልጽግና ሰራዊት በከተማዋ ዙሪያ በመንቀሳቀስ ያልታጠቁ ወጣቶችን በማፈን ፋኖ ናቸው፣ በውጊያ ወቅት የተያዙ የጽንፈኛው ቡድን አባላት ናቸው እያለ እንደሚገኝም ጭምር ምንጮች ተናግረዋል። በዚህ የንጹሃኖች አፈና ሴቶች እንደሚገኙበት የገለጹት የመረጃ ምንጮቻችን ከሰሞኑ በዚህ 2 ቀን ውስጥ በርካቶችን በማፈን የራሱን ትጥቅ በማስያዝ ፎቶ በማንሳት የፋኖ አባላት የማስመሰል ስራ እየሰራ እንደሚገኝም ተናግረዋል። የብልጽግና ሰራዊት ወረራ በፈጸመባቸው አካባቢዎች ሁሉ በንጹሃኑ የማህበረሰብ ክፍል ላይ ልዩ ልዩ ግፎች እየተፈጸሙ እንደሚገኙ ይታወቃል። ከ2 ዓመታት በላይ ባስቆጠረው በአማራ ህዝብ ላይ አገዛዙ በከፈተው ጦርነት ውስጥ የአማራ ህዝብ ከፍተኛ መከራና ሰቆቃ እያሳለፈ ይገኛል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።